ሰላም እንደምን አላችሁ የቲክቶክ ቤተሰቦቼ ሉላ አለሙ ወይንም አንበሳ እባላለሁ። እንግዲህ የፍልስፍና ሀሳቦችን እያጋራኋችሁ ነው በቲክቶክ ላይ። ባለፈው ባቀረብኩት ንግግር እንግዲህ ህይወት ከየት እንደመጣ ከፍልስፍና ከሃይማኖትና ከሳይንስ አንጻር አይተናል። እንግዲህ በዋናነት ስናጠቃልለው ከምንም እንደመጣና ወደ ምንም እንደሚሄድ ነበር የተነጋገርነው። ዛሬ ደግሞ ለምንድን ነው የምንኖረው? የህይወት ትርጉም ምንድን ነው? ወይንም ሚኒንግ ኦፍ ላይፍ የምንለው ጉዳይ ምንድን ነው የሚለውን ጉዳይ እናየዋለን። እንግዲህ ምክንያቱም እንደ ሰው ልጅ የለም በጣም ሲዳክር ነው የምናየው። እንደ ሰው ልጅ የሚሰቃይ የለም። ስለዚህ ሁሉም ነገር የምንሰራው ስራ፣ ትዳር የምንለው፣ ልጅ የምንወልደው፣ ትምህርት የምንማር ሁሉም ነገር ሚኒንግ ፍለጋ ነው። በነገራችሁ ለምን እንደምንኖር ስለማናቅ ይህን ነገር ለማሳካት ነው በየጊዜው ስንጥር የምንታየው። ስለዚህ ከሃይማኖት አንጻር ሃይማኖቶች ስፔሻሊ አብርሃም ሪሊጅን እግዚአብሔር እንድናመሰግን ወይም አምላክ እንድናመሰግን ወደዚህ ምድር እንደመጣን ይናገራሉ። ግን ዋናው ጥያቄ ሊሆን የሚገባው እግዚአብሔር ለምንድን ነው መመስገን የሚፈልገው? ወይም አምላክ ለምንድን ነው መመስገን የሚፈልገው? ምን ይሰራለታል የኛ ምስጋና የሚለው ጉዳይ ትልቅ ጥያቄ የሚያስነሳ ጉዳይ ነው። ወደ ፍልስፍናው ስንሄድ ብዙ ፈላስፎች ስለ ትርጉም አንስተዋል። እኔ ግን በዋናነት የማነሳላችሁ ስለ አብዘርዲዝም ፍልስፍና ነው። አብዘርዲዝም ፍልስፍና ሲነሳ በስፋት የሚታወቀው ፈረንሳዊ ጸሐፊና ፈላስፋ አልበርት ካሙ ይባላል። አብዘርዲዝም ፍልስፍና አራማጅ ከሚባሉት ዋነኞቹ ይጠቀሳል። ከዛ በፊት ግን መጽሐፍ ቅዱስ ላይ አንድ አብዘርዲስት የሆነ ሰው እናገኛለን። ማን ነው? ንጉሥ ሰለሞን። መጽሐፈ መክብብ ምዕራፍ አንድን ጀምሮ ሙሉ ስታነቡት ህይወት ከንቱ እንደሆነች፣ ንፋስን እንደመከተል እንደሆነ፣ ከፀሐይ በታች አዲስ ነገር እንደሌለ፣ ምንም እንደሆነ ይነግረናል ማለት ነው። ስለዚህ አብዘርዲዝም ማለት ዓላማም የለም፣ እኛ የምንፈጥረውም ዓላማም የለም። ስለዚህ ከምንምነት ወደ ምንምነት የምንለው ህይወት አሰልቺና ተደጋጋሚ ነች፣ ምንም ሚኒንግ የላትም፣ ሚኒንግለስ ናት ብሎ ነው የሚያምነው አብዘርዲዝም። እውነታውም ያ ይመስላል። ለመናገር አልበርት ካሙ ሚትስ ኦፍ ሲሲፈስ የሚል መጽሐፍ አለው። እዛ መጽሐፍ ላይ የድሮ የግሪክ ንጉሥ የነበረው ሲሲፈስ የአማልክትን ሚስጥር ያውቅና የሞትን ሚስጥር አውቆ ይደርስበትና ዘላለም መኖር ይጀምራል። የዛኔ አማልክቶች ይነቁበትና ቅጣት ነው የሚጥሉበት። ቅጣቱ ምንድነው? ቋጥኝ ድንጋይን ከተራራ ጫፍ ከተራራ ስር እስከ ጫፍ ድረስ አድርሶ ከዛ እንደገና ይንከባልላል። እሱ እንደገና ይዞ ይመጣል። ይህን ለዘላለም ማድረግ ነው ቅጣቱ። የእኛም ህይወት ከዛ የሚለይ አይደለም የሚለን አልበርት ካሙ ሁለት አይነት መፍትሄዎችን ያነሳልናል። አንደኛው ትንሽ ሊያስደነግጥ ይችላል። አንደኛው መፍትሄ ራስን ማጥፋት ነው የሚሻለው ይላል። ግን ራስን ማጥፋትን አይደግፈውም አልበርት ካሙ። ምክንያቱም ራስን ማጥፋት ችግሩን አንተን ራስን የምታጠፋው እንጂ ችግሩን ከናካቴው ሊያጠፋ አይችልም። ምክንያቱም ወይም ደግሞ ዓለም ዘላለማዊ ነች። ዩኒቨርስ አንተ ላትሆን ትችላለህ፣ ልትሆን ትችላለህ። ህይወት ግን ዘላለማዊ ነች። ስለዚህ ተመልሰን ልንመጣ